በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ ጌታ እግዚአብሔር ሆይ እነሆ አንተ ሰማይና ምድርን በታላቅ ኃይልህና በተዘረጋች ክንድህ ፈጥረሃል። ከአንተም የሚያቅት ነገር የለም። ትንቢተ ኤርምያስ ምዕራፍ 32 ቁጥር 17። ስሉስ ቅዱስ ክበር ልበልህ በኃይልና በግርማ ያለህ አምላኬና ንጉሴ ነህ። ቅኔ ላፍስስ ላመስግንህ ስሉስ ቅዱስ ክበር ልበልህ በኃይልና በግርማ ያለህ አምላኬና ንጉሴ ነህ። ቅኔ ላፍስስ ላመስግንህ ከበረሃ ስፍገመገም የደገፍከኝ እረኛዬ በጽድቅ መንገድ የመራህ ስለ ፍቅርህ ምን ልክፈል ለውለታ የምስጋናን መሥዋዕቴ ልሰዋልህ ስሉስ ቅዱስ ክበር ልበልህ በኃይልና በግርማ ያለህ አምላኬና ንጉሴ ነህ። ቅኔ ላፍስስ ላመስግንህ ከቶ በማያልቀው ጸጋ ተጎብኝቼ አቀበቱን ወጣ ጸንተው ጉልበቶቼ በፍታ ኤፉድ ለበስ በቸርነትህ ከሰገነት ቆም ላመሰግንህ ስሉስ ቅዱስ ክበር ልበልህ በኃይልና በግርማ ያለህ አምላኬና ንጉሴ ነህ። ቅኔ ላፍስስ ላመስግንህ በሆድ ሳትሰራኝ አንተ ታውቀኛለህ። ከማህፀን ሳለሁ ትቀድሰኛለህ። ከጨለማው ዓለም ለይተህ ጠራኸኝ። የነገሥታት ንጉሥ አንተ ክበርልኝ ስሉስ ቅዱስ ክበር ልበልህ በኃይልና በግርማ ያለህ አምላኬና ንጉሴ ነህ። ቅኔ ላፍስስ ላመስግንህ ስሉስ ቅዱስ ክበር ልበልህ በኃይልና በግርማ ያለህ አምላኬና ንጉሴ ነህ። ቅኔ ላፍስስ ላመስግንህ